ሰላም ዩቲዩብ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ዲስከስ የምናደርገው ስለ ዶሊንጎ እንግሊሽ ቴስት ይሆናል ማለት ነው። ስለዚህ 12ኛ ክፍል ሆናችሁ ለዩኒቨርሲቲ አፕሊኬሽን ይህንን እንደ ፕሮፌሽናል ቴስት መውሰድ የምትፈልጉ ሰዎች ይህ ቪዲዮ ይጠቅማችኋል። እስከ መጨረሻው ድረስ መከታተል እንዳይረሱ። የዛሬውን ቪዲዮ በሶስት ሴክሽን እንመለከተዋለን። የመጀመሪያው ዶሊንጎን ለምን መውሰድ አለብኝ፣ ሁለተኛው ደግሞ ዶሊንጎን ጥሩ ውጤት ለማስመዝገብ ምን ማድረግ አለብኝ፣ ሶስተኛው ደግሞ የቴስት ቴኪንግ ፕሮሲጀሩ ምን ይመስላል የሚለውን ነገር እንዳስሳለን። የመጀመሪያው ዶሊንጎን ለምን መውሰድ አለብኝ ለሚለው ጥያቄ ዶሊንጎን መውሰድ ያለባችሁ ብዙ ምክንያቶች ሊደረድሩ ትችላላችሁ። የመጀመሪያው አፎርደቢሊቲ ነው። ያው ከአይልትስ እና ከቶፍል አንጻር ዶሊንጎ የምትከፍሉት አነስ ያለ ገንዘብ ነው። which means የአፕሊኬሽን ፊስ ስለሚኖርባችሁ፣ በዛ ላይ የቲኬት ወጪዎች፣ የተለያዩ ነገሮች ስለሚኖርባችሁ ኪሳችሁን በማይጎዳ መልክ እንደገናም አይልትስ እና ቶፍል የሚሰጣችሁን ኢኳል የሆነ ቤኔፊት ነው ዶሊንጎ የሚሰጣችሁ። ስለዚህ ዶሊንጎን በዚህ ምክንያት ልትመርጡ ትችላላችሁ። ሌላኛው ደግሞ ዶሊንጎን ለመፈተን በየትኛውም ሰዓት በአመት ውስጥ 365 ቀኑን መፈተን ትችላላችሁ። ገብቷችኋል አባባሌ? አይልትስ እና ቶፍልን ለመውሰድ የሆነ ያክል ጊዜ ጋፕ አለው። ፈተናው በየፈለጋችሁበት ታይም ላይ አይሰጥም እና የሆነ ያክል ጋፕ መጠበቅ ይኖርባችኋል። ታይት የሆነ ስኬጁል ሊኖራችሁ ይችላል። አሁን ማትሪክም አለ። ከዚህ ነገሮች ጋር ተደራርቦ አንድ ላይ አይልትስ እና ቶፍል ለመውሰድ ትንሽ ከባድ ያደርገዋል። ከዛም በላይ ደግሞ ውጤታችሁን ራሱ ለመላክ አፕላይ ለምታደርጉባቸው ዩኒቨርሲቲ ውጤታችሁን ለመላክ ራሱ ክፍያ ያስከፍላችኋል። ነገር ግን ዶሊንጎ በነፃ ነው። ወደ የትኛውም ዩኒቨርሲቲ በነፃ ነው መላክ የምትችሉት። ስለዚህ ኢትስ አፎርደብል ማለት ነው። በዛ ላይ ኢትስ ቬሪ ፋስት። አሁን በ24 ሰዓት ውጤታችሁ ራሱ እጃችሁ ላይ ሊደርስበት የሚችልበት አጋጣሚ ላይ ያለ። ዶሊንጎን ደግሞ ኤኒዌር ሆናችሁ መፈተን ትችላላችሁ። ግዴታ ቴስቲንግ ሴንተር መሄድ አይጠበቅባችሁም። ከክፍላችሁ ሆናችሁ መፈተን ትችላላችሁ። እነዚህ ኳሊቲዎቹ ዶሊንጎን በጣም ተመራጭ እያደረጉት እየመጡ ነው፣ በተለይ በእነዚህ በቅርብ ዓመታት ውስጥ ማለት ነው። የሚገርማችሁ ደግሞ አይቪ ሊግ ዩኒቨርሲቲዎች ራሱ ዶሊንጎን ይቀበሉታል። ሃርቫርድ፣ ኮርኔል፣ ኔም ደም፣ ስታንፎርድ፣ ዳርትማውዝ ኤቭሪ አይቪ ሊግ ዩኒቨርሲቲዎች አብዛኞቹ ማለት ነው ይቀበሉታል። ከዛ በላይ ደግሞ ከ5000 ዩኒቨርሲቲዎች በላይ ይቀበሉታል። በተለይ ወደ ዩኤስኤ አፕላይ ማድረግ የምትፈልጉ ከሆነ፣ ወደ ካናዳ፣ ወደ ኢታሊ አፕላይ ማድረግ የምትፈልጉ ከሆነ የትም ቦታ ብቻ ዶሊንጎ ተቀባይነት እያገኘ ያለ እንግሊሽ ፕሮፊሽንሲ ቴስት ነው ማለት ነው። ስለዚህ ዶሊንጎን በእነዚህ ምክንያቶች መርጣችሁ አፎርደብል ነው፣ ኢትስ ኩዊክ፣ ዩ ካን ቴክ ኢት ኤኒዌር፣ ውጤቱን ለማግኘት ጊዜ አይፈጅባችሁም። ስለዚህ ዲው ቱ ዲስ ሪዝንስ ዩ ካን ቴክ ዶሊንጎ ማለት ነው። ሁለተኛው ፓርት ኦፍ ዲስ ቪዲዮ ደግሞ የዶሊንጎ ውጤቴን እንዴት ስኬል ማድረግ ይችላሉ ወይም ጥሩ ውጤት እንዴት ማግኘት ይችላሉ የሚለው ነው። ጥሩ ውጤት ማምጣት የምትለዋ ነገር ትንሽ ኮንትሮቨርሻለች። ነገር ግን እናንተ መጀመሪያ ማድረግ ያለባችሁ ቴስቱን ትወስዱታላችሁ። ቴስቱን በምትወስዱበት ሰዓት ሰብስኮራችሁን ታያላችሁ። ያላችሁን ውጤት ታዩና ሬንጃችሁን ታዩና ከዚህ እስከዚህ ነው። ከዛ አፕላይ ማድረግ የምትፈልጉበት ዩኒቨርሲቲ ምን አይነት ሬንጅ ነው ያለው የሚለውን ቼክ ታደርጋላችሁ። ኢፍ ዩ ዋን አፕላይ ቱ ዘ ቶፕ ዩኒቨርሲቲስ ላይ እና አይቪ ሊግ ያሉት እነሱ ከ120 በላይ ይፈልጋሉ። ከ135 እንደዛ ያክል ነው የሚፈልጉት። 135 140 እንደዚህ ነው የሚፈልጉት። ስለዚህ እናንተ ቶፕ ራንኪንግ ዩኒቨርሲቲ ከሆነ መግባት የምትፈልጉት you have to scale your ውጤት ማለት ነው። ከፍተኛ ውጤት ማስመዝገብ የሚጠበቅባችሁ። ነገር ግን just ኖርማል ዩኒቨርሲቲ ከሆነ አፕላይ ማድረግ የምትፈልጉት ግን ይህ ካይንድ ኦፍ ውጤት ብታመጡ just ኖርማል ስለሆነ፣ ነገር ግን ያው ኮምፒቲቲቭ ለመሆን የተሻለ ውጤት ማስመዝገብ ይጠበቅባችኋል። ስልጠና ወስጄ ጥሩ ውጤት ማስመዝገብ እፈልጋለሁ የምትሉ ከሆነ ፕሪሚየም ዲኢቲ ልታናግሯቸው ትችላላችሁ። ተማሪዎችን እያሰለጠኑ ጥሩ ውጤት እንዲያመጡ እየረዱ ያሉ ናቸው። ር ቤዝድ ኢን አዲስ ቴስቲንግ ሴንተርም አላቸው። አሊያም ደግሞ እናንተ ከመኝታ ቤታችሁ ሆናችሁ ፈተና መውሰድ ይችላችሁ። ነገር ግን ክፍያውን እነሱ መፈጸም ይችሉላችኋል ማለት ነው። ስለዚህ ብዙ ጊዜ የምትቸገሩት አሁን ተማሪዎች ሲቸገሩ የምናየው፣ እኔም የከፈሉልኝ እነሱ ናቸው በዛ ታይም እና የማስተር ካርድ ከሌላ የላችሁም አብዛኞቻችሁ። ስለዚህ ኢትዮጵያ ላይ ያ ነገር ስለሚያስቸግር እነሱ ያንን ክፍያ ይፈጽሙላችኋል ማለት ነው። ስለዚህ ኢትስ ቬሪ ኢዚ። ስልጠናውን የምትፈልጉ ከሆነ አንድ ላይ መውሰድ ትችላላችሁ ማለት ነው። ሶ ሌትስ ጌት ባክ ቱ ዘ ቪዲዮ። ጥሩ ውጤት ለማምጣት ምን ማድረግ ነው ያለባችሁ? ፕራክቲሲንግ ዴይሊ ነው። ፕራክቲስ ዴይሊ እና አብዛኛው ተማሪ እንግሊሽ ፕሮፊሽንሲ ለመፈተን 2 ሳምንት የሚፈጅበት ማክሲመም፣ ሳምንትም ዝም ብሎ ገብተው የሚፈተኑ አሉ። ኢትስ ቤዝድ ኦን ዩር እንግሊሽ ሌቨል እና ምን አቺቭ ማድረግ እንደምትፈልጉ ያ ቫሪ ያደርጋል ማለት ነው። ስለዚህ ፕራክቲሲንግን እንዳትረሱ። መጀመሪያ ፓስፖርታችሁን ስካን ታደርጋላችሁ፣ አሊያም ደግሞ ናሽናል አይዲያችሁን ፓስፖርታችሁ እስከሚደርስ ድረስ በናሽናል አይዲያችሁ መፈተን ትችላላችሁ። ስለዚህ ናሽናል አይዲያችሁን ኦር ፓስፖርታችሁን ስካን ታደርጉና ኢዴንቲቲያችሁ ቬሪፋይድ ይሆናል። ከዛ በኋላ ቀጥታ ፈተናውን ወደ መፈተን መግባት ትችላላችሁ ማለት ነው። ስለዚህ ኤኒ ካይንድ ኦፍ ኖይዝ አቮይድ ማድረግ አለባችሁ። ኤኒ ካይንድ ኦፍ ዲስተርብ የሚያደርግ ነገር እናንተን ፈተናውን በምትወስዱበት ሰዓት ላይ ያለ አይደለ ቴንሽን የሚሆን ነገር ኤኒቲንግ በቃ you have to clear out። ከዛ ውጪ ምንድነው ስቴብል የሆነ ዋይፋይ ኮኔክሽን ያስፈልጋችኋል። ድንገት ዋይፋያችሁ ከተቋረጠ በቃ ኦልሬዲ ወይ ድጋሚ መውሰድ ነው የሚጠብቃችሁ። በእርግጥ ዶሊንጎን 3 ጊዜ ደጋግማችሁ መውሰድ ትችላላችሁ። ድንገት ስለ ዋይፋይ ሊቋረጥ ይችላል፣ ፒሲያችሁ ባትሪ አልቆት ሊዘጋ ይችላል። እስከ 3 ጊዜ እድል ይሰጧችኋል። እስከ
እስከ 3 ጊዜ እንድትፈተኑ። ነገር ግን ይሄ አንዳንድ በጣም ቺቲንግ ነገሮች ግን ዲስኳሊፋይ ሊያስደርጓችሁ የሚችሉ ነገሮች ናቸው። እነሱ ቶለሬት አይደረጉም። ነገር ግን ቶለራንሱም ሬቱ አለው እና ስለዚህ እነዚህ ነገሮች በጣም ኮንሽስ ሊታስቡት ይገባል ማለት ነው። የዛሬ ቪዲዮ ይህንን ይመስል ነበር። ኢትስ ቬሪ ሾርት ኤንድ ፕሪሳይዝ። ከዚህ በፊት ሰርቼላችሁ ስለነበረ ይህንን ኮንሲደር አድርጋችሁ ዱኦሊንጎ ለምን ተመራጭ እየሆነ እንደመጣ እንደገናም አፎርደብልነቱን የተለያዩ ነገሮችን ኮንሲደር አድርጋችሁ መፈተን ትችላላችሁ። የሚከፍልላችሁ ሰው የምትፈልጉ ከሆነ ፕሪሚየም ዲቴል ከታች ባስቀመጥኩላችሁ አድራሻ ልታገኟቸው ትችላላችሁ። ክፍያውን ይፈጽምላችኋል። እናንተ መፈተን ትችላላችሁ። ከዱኦሊንጎ እንግሊሽ ቴስት ጋር ፓርትነርሺፕ ስላላቸው በ24 ሰዓት ውስጥ ብቻ ሰርቲፊኬታችሁ እጃችሁ ላይ ይገባል ማለት ነው። ስለዚህ ለፈለጋችሁበት ዩኒቨርሲቲ አፕላይ ማድረግ ትችላላችሁ። እስከዚህ ድረስ ቪዲዮን ከተከታተላችሁ አመሰግናለሁ። በጊዜያችን ላይ በቀጣይ ቪዲዮ እስከምንገናኝ ድረስ